በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? ዛሬ ይዤላችሁ የመጣሁት ታሪክ አጠር ያለች ታሪክ ነች። ምን ብሎሽ ነበር ይላል የታሪኩ ርዕስ። እንደ እግዚአብሔር ፍቃድ አቀርብላችኋለሁ። ምን ብሎሽ ነበር? ሀገሪቱ በጦርነት ከታመሰች 3 ቀን ሆኗታል። ሁሉም በሩን ዘግቶ ከሩቅ የሚመጣውን የተኩስ ሩምታ እየሰማ በፍርሃት ተውጧል። ይሄ ነገር ያላስደነገጣት ኮከብን ብቻ ይመስላል። እሷ አሁንም ቀልቧ የስመይ ማርያም ገዳም ነው። እንደውም ትንሽ ተኩስ ጋብ ሲል ልውጣ ብላ እያስቸገረች ሁሌ ትወጣለች። እንግዲህ ዛሬም ልውጣ በማለት ስታስቸግር የመለሷት አባቷ ናቸው። ነገር ግን ዛሬ በጓሮ በኩል ተደብቃ ነጠላዋን እንዳንጠለጠለች ባጥር ዘላ ወጣች። ስመኝ ገዳም ካልሄደች ሰላም እንደማይሰማት ታውቃለች። ቁሚ አንቺ! ገና ካጥራቸው 3 እርምጃ ሳትራመድ ነበር ይህንን ድምጽ የሰማችው። አቤት! ደፋሯ ኮከብ ክው ብላ እንደቆመች። ውዳሴ ማርያም አለሽ? እባክሽ ውዳሴ ማርያም ስጪ። ወዲያው ዞር ስትል ከላይ እስከታች የታጠቀ የሚያብለጨልጭ መሳሪያ አቅፎ የተቀመጠ ጠብደል ጎረምሳ ቁጭ ብሏል። ያላትን ነገር ግን ማመን ስላቃታት እንደገና ውዳሴ ማርያም አለች። ደግሞም እንደመጠየቅ እያደረጋት። አዎ ሰንደቅ እባላለሁ። እንደምታይኝ ወታደር ነኝ። ሃይማኖት የሚባል አላውቅም። አያቴ ግን ውዳሴ ማርያም ስትል ሰማ ነበር። አሁን ጨንቆኛል። ልጆቼን ሚስቴን ጥዬ ነው የመጣሁት። ጦርነት የከፋ ነው። ዛሬ ልሙት ነገ ልሙት አላውቀውም። ብቻ ጨንቆኛል። ከዚህ ቦታ መንቀሳቀስ ስለማልችል ያለሽን የጸሎት መጽሐፍ ስጪኝ ብሎ አይኑ ላይ እንባ ሙልት አለ። ፊቱ አፈር መስሎ ሰውነቱ በፀሐይ የዛለ ይመስላል። ኮከብ ደግሞ ጉያዋ ስር የማትጠፋ ውዳሴ ማርያም አለቻት። ሳታመነታ አጠገቡ ሄዳ ሰጠችውና ተመልሳ ልትሄድ ስትል አንቺም ለምኝልኝ፣ ከልጆቼና ከሚስቴ ካገናኘሽኝ ለማርያም ጥላ ይዤልሽ እመጣለሁ ብሎሻል በይልኝ ብሎ አቀረቀረ። ኮከብም በሐዘን ውስጥ ሆና እሽታዋን ራሷን በመነቅነቅ አሳይተው ወደ ስመይ ማርያም ገዳም ገሰገሰች። ያን ቀን ኮከብ ሲጨንቃት ውሎ አደረ። ወጥታ ልታገኘው ፈልጋ ነበር። ነገር ግን ደግሞ ጦርነቱ ከቀደሙት ቀናት አይሎ ሀገሪቱ እንደገና በአንድ እግሯ ቆመች። እዚህም እዛም ዋይታና ጩኸት በረከተ። ጥይት እንደ ዝናብ ሲርከፈከፍ ቆይቶ ከረጅም ሰዓት በኋላ ሀገሪቱ ጸጥ ረጭ አለች። ምን እንደተፈጠረ አይታወቅም። ኮከብ ግን ልቧ አሁንም ሰንደቅ ጋ ነው። እንደለመደችው ባጥር ዘላ ትንሽ እንደተራመደች ሰንደቅ የነበረበት ቦታ ላይ ተንጋሎ የተኛ ሰው አይታ ስትሮጥ ሄደች። የፈራቸው አልቀረም። ሰንደቅ በጥይት ተበሳስቶ የተኛበት መሬት በደም ርሶ ሕይወቱ አልፎ ጠበቃት። ያን ቀን መጮህ ማልቀስ እንደማይቻል ታውቃለች። ከስሩ ተቀምጣ በጥርሷ ሹራቧን ነክሳ አምረራ አለቀሰች። ሰንደቅ ትላንት የሰጠችውን ውዳሴ ማርያም እንዳቀፋት ነው። ሌሊቱን ከማርያም ብዙ እንደተማረከ የመጨረሻው ሌሊት ላይ ለመጀመሪያ ጊዜ ከማርያም እንደተወዳጀ ታውቋል። ቢሆንም ሚስጥራቸውን ታውቃለችና ስትሮጥ ወደ ስመይ ገዳም ሄዳ ምን ነው ጨከንሽበት? ምን ነው ቀሚስሽን ብትከልዩ? ምን ነው ለልጆቹ ብታበቂው? ተስሎሽ አደራ ብሎሽ ተማጽኖሽ እንዴት ትይዋለሽ? እንዴት ትተይዋለሽ? ቆይ ወጥቶ አደሩ ልጅሽ ምን ብሎሽ ነበረ? ንገሪ ምን ብሎሽ ነበረ? እያለች ደጇ ላይ እንባዋ መሬቱ እስኪፈስ ድረስ እየተንፈራፈረች አለቀሰች።
ብዙ ሳይቆይ የሰንደቅ አስከሬን በሰራዊት ታጅቦ ሊቀበር ሲያልፍ አየችው። እንግዲህ የልጆቼን ነገር አደራ ያለሽን እንዳትረሺ ብላ እሷም እያነባች ወደ ቤቷ ዘገመች። አሜን። ወስብሐት ለእግዚአብሔር። ይቆየን። ሁላችንም ለንስሐ ሞት ያብቃን። ውድ የክርስቶስ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱ ሲል በእግዚአብሔር ስም አሳስባለሁ። ይቆየን።